በጣም ብዙ ሰዎች ፔፓል አልከፈት አለኝ፣ ፔፓል ኢትዮጵያ ላይ አይሰራም፣ ፔፓል ሳውዲ አረቢያ አይሰራም፣ ፔፓል ቤሩት አይሰራም የምትሉ ሰዎች ባላችሁበት ቦታ ፔፓል መክፈት ትችላላችሁ። ኢትዮጵያ ላይ ያላችሁ ሰዎች ኢትዮጵያ ላይ ሆናችሁ ፔፓል መክፈት ይቻላል። ፔፓል ደግሞ በአጭር ጊዜ ዓለም አቀፍ ወይም ኢንተርናሽናል ይሆናል። ኢንተርናሽናል ሲሆን ከሚካተቱ ሀገራት መሃል አንዷ እናታችን ኢትዮጵያ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገረ ኢትዮጵያ። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በየጊዜው የምለቃቸው አዳዲስ ቪዲዮዎች እናንተ ጋር እንዲደርሱላችሁ። የብዙ ሰው ጥያቄ፣ ጭንቀት፣ ትግል፣ ልፋት ምንድነው? ፔፓል መክፈት አለማወቅ ወይም የፔፓልን ትርጉም አለማወቅ ወይም ፔፓል ደግሞ ኢትዮጵያ ላይ አይሰራም ብላችሁ አይኑራችሁን አሳምናችሁ ቁጭ ብላችሁ ወደ ሌላ ሀገር የምትለፉ ሰዎች ኢትዮጵያ ላይ ፔፓል መክፈት ይቻላል፣ ግን እንዴት ነው? አረብ ሀገር ያላችሁ እህቶቼ ኢቃማችሁን ተጠቅማችሁ 10-15 ደቂቃ ባልፈጀ ውስጥ ፔፓል መክፈት ትችላላችሁ። ከምትናገሪ ለምን አታሳይም ትሉኛላችሁ። እስቲ አሁን እንዴት እንደሆነ ስቴፕ ባይ ስቴፕ ልንገራችሁና የቱ ጋር እያያችሁ መክፈት እንደምትችሉ ልንገራችሁ። በመጀመሪያ ደረጃ ኢትዮጵያ ላይ አይሰራም ለምትሉ ሰዎች ኢትዮጵያ ላይ ሆናችሁ ፔፓል መክፈት ትችላላችሁ። ስንት ሰው ነው ኢትዮጵያ ላይ እየሰራ ያለው? ዩቲዩበሮች፣ ቲክቶከሮች፣ ኦንላይን ላይ ስራ የሚሰሩ ልጆች የት ነው ያሉት? እየተጠቀሙ ያሉት ኢትዮጵያ ነው። ግን ኢትዮጵያ ውስጥ ሆኖ ፔፓል ሲከፍቱ ምንድን ነው የሚያደርጉት? ሎኬሽኑን ይቀይራሉ። ኢትዮጵያ የሚለውን ሎኬሽን ይቀይራሉ። የኢትዮጵያ ባንዲራ የተቀመጠበትን ቦታ ያነሱትና ምን ያስገባሉ? ሳውዲ አረቢያ ወይም ዱባይ ወይም የተለያየ ሀገራት ከኢትዮጵያ ውጪ ወይም ሀገራትን ያንን ሎኬሽን ያስቀምጣሉ። ከፈለጋችሁ ሳውዲ አረቢያ፣ ከፈለጋችሁ ዱባይ፣ ከፈለጋችሁ አሜሪካ፣ ከፈለጋችሁ ካናዳ ሎኬሽኑን ትቀይራላችሁ። ኦኬ። እኔ በጣም ብዙ ልጆችን አውቃለሁ ኢትዮጵያ ላይ ሆነው ፔፓል ከፍተው የኦንላይን ላይ ስራ የሚሰሩ ልጆች በደንብ አድርጌ አውቃለሁ። ብዙ ሰው ምን ይላል? ኢትዮጵያ ላይ አይሰራም ይላሉ። ብዙ ስራዎች በቃ ኢትዮጵያ የተከለከለች የተገደበች ይመስላል፣ ግን ከእውነት የራቀ ነው። ለምሳሌ ዩቲዩብ ኢትዮጵያ ላይ አይከፍልም አይሰራም ይባላል። የኢትዮጵያ ሕዝብ ተሰብስቦ ቢያይላችሁ ኢትዮጵያ ላይ ክፍያ የለም ይባላል። ይሄ ደግሞ ፍጹም ውሸት ነው። ከውሸትም ውሸት ነው። ፔፓል ኢትዮጵያ ላይ መክፈት አይቻልም ይባላል። ይሄም ደግሞ ውሸት ነው። ኢትዮጵያ ላይ አሁን በነገርኳችሁ መሰረት መክፈት ትችላላችሁ። ሎኬሽኑን ቀይሩ። ኦኬ። ፔፓል ለመክፈት ከእናንተ መረጋጋት ይጠበቅባችኋል። ከፔፓል ጋራ ምንም አይነት ግንኙነት ያሌለው ኢሜል ያስፈልጋችኋል። ከ8 ዲጂት በላይ የሆነ ፓስወርድ ያስፈልጋችኋል። አረብ ሀገር ያላችሁ እህቶቼ ኢቃማ በእጃችሁ አለ። ኢቃማ ቁጭ ብሎ ኤክስፓርት እየሆነ ነው። በዚህ ኢቃማችሁ ፔፓል ከፍታችሁ መጠቀም ትችላላችሁ። እኔ እንኳን አልችልም፣ እኔ እንኳን እንግሊዝኛ አላነብም አይባልም እንደዛ። የሆነ ነገር ከፈለጋችሁ ዩቲዩብ ላይ ትሄዱና ምን ታደርጋላችሁ? ፔፓል አከፋፈት በኢቃማ ብላችሁ ሰርች ታደርጋላችሁ። የተለያየ ብዙ ወንድሞቼ በፔፓል ጉዳይ ጥግ ድረስ ሰርተዋል። ያንን እያያችሁ ፔፓላችሁ ማስተካከል። አንድ ዙር ሞክራችሁ እምቢ ካለ ሁለተኛ ዙር መሞከር፣ ሁለተኛ ዙር እምቢ ካለ ሶስተኛ ዙር መሞከር፣ አራተኛ፣ አምስተኛ፣ ስድስተኛ ዙር መሞከር። ሰው ስራ አጥቶ ነው ቤቱን፣ ቤተሰቡን፣ ቀየውን፣ ሀገሩን ጥሎ በሊቢያ
እየተጓዘ ያለው ስራ ፈልጎ ነው። ለእናንተ ደግሞ በስልካችሁ ስራ የምትሰሩበት እድል ስታገኙ ያ ቦታ ላይ ደርሳችሁ አሳክታችሁ ለመገኘት ድንጋይ መፈንቀል አለባችሁ፣ መድከም አለባችሁ። እንደ ማውራት ቀላል ነገር የለም ልትሉ ትችላላችሁ። ምክር ለምን እንትን ነው ምናምን የሚባል ነገር አለ። ተረቱን ለእናንተ ትችዋለሁ። እንደ ማውራት ቀላል ነገር የለም ብላችሁ ልትንቁት ትችላላችሁ። ግን የናቁት ይወርሳል፣ የሳቁት ይደርሳል ይላል ያገሬ ሰው። አትናቁት፣ ስሩ። ብትሰሩ ቢጠቅማችሁ እንጂ ቀሰመን ብላሂ ለዓዚም አይጎዳችሁ። ኦኬ። ፔፓል ስትከፍቱ አረብ ሀገር ያላችሁ፣ ሳዑዲ ያላችሁ፣ ዱባይ ያላችሁበት ሀገር ላይ ፔፓል መክፈት ይቻላል። ክፈቱ። እናንተ እዚህ ሀገር ቁጭ ብላችሁ ራሱ ኢትዮጵያ ያለ ሰው ለእናንተ መክፈት ይችላል። እንዴት የሚከፍተው? ሎኬሽኑን ቀይሮ መሟላት ያለበትን ነገር እያንዳንዷን ነገር ሰጥታችሁ ይከፍትላችኋል። እኔ አረብ ሀገር ሆኜ ኢትዮጵያ ላለ ሰው ማስከፈት የምትሉ ልታጣጡ ትችላላችሁ። ስንቶች ያስከፍታሉ ኢትዮጵያ ላይ ቁጭ ብለው ማለት ነው። በጣም ብዙ እህት ወንድሞቼ ፔፓል ከፍቶ የት ተቀምጠው ኢትዮጵያ ላይ ተቀምጠው ፔፓል ከፍቶ ቬሪፋይ አድርጎ የሚሸጡ ስንት አለ። ስንት ወንድሞቻችን አሉ። አላህ ይጨምርላቸው። ለምን? ስለሚቻል ነው እኮ ስለሚቻል። ከሰው ልጅ የሚጠበቀው ምንድነው? አይምሮውን ማሰራት። አይቻልም፣ ይሄ ኤክስ ነው፣ ይሄ አይሆንም ምናምን የሚባለውን ነገር እስቲ አንዳንድ ጊዜ ሰው አይሆንም ሲላችሁ ይሆናል በሉ ይሆናል። አሁን በዚህ እንትን ላይ አልተለመደም። የሆነ ነገር ሰው እውነት የሆነ ነገር ይዞ ሲመጣ አልተለመደም። አይሆንም፣ ኢትዮጵያ ከዚህ ውጭ ናት፣ እንደዚህ ነው ወዘተ ወዘተ የሚባለው ነገር ስለለመድን ብዙ የስራ እድላችንን መንገዳችንን ርስቃችንን እየዘጋነው ነው። ማን? እኛ። አንዳንድ ሰዎች እነሱ ስላልቻሉ እነሱ ሞክረው ስላልተሳካላቸው ምን ያደርጋሉ? አይሆንም ይሉና ልክ እነሱ እንደወደቁ እናንተን መጣል ይፈልጋሉ። እነሱ ካልሰሩ እነሱ ካልተሳካላቸው እናንተ እንዲሳካላችሁ ስለማይፈልጉ፣ ስለዚህ ለእንደዚህ አይነት እድል አትስጡ። ቀጣይ በአዲስ ቪዲዮ ተመልሼላችሁ እስከምመጣ ድረስ ሰላም ቆዩልኝ።